አብዛኞቹ ሰዎች ሙሉ ሕይወታቸውን የሚኖሩት በውሸት ውስጥ ነው። ይህ የሆነው ሞኞች ስለሆኑ ወይንም ደካሞች ስለሆኑ አይደለም፣ ነገር ግን እውነት የማይመች ስለሆነ ነው። የተማራችሁት ዓለም ስለ ፍትህ፣ ስለ ታማኝነትና ስለ ሀቅ የሚናገረው ማ እንደሚያሸንፍና ማ እንደሚሸነፍ የሚወሰንበት ትክክለኛ ዓለም አይደለም። ሁሉም ሰው ሕይወት ውስጥ እውነታው ለሁለት የሚከፈልበት ቅጽበት አለ። ስለ አቅም ከመረዳታችሁ በፊት ያለው ሕይወትና ከተረዳችሁ በኋላ ያለው ሕይወት አንዴ ካያችሁት ዳግመኛ ልታጡት አትችሉም። ዛሬ ፈጽሞ የማይነገራችሁን ሕጎች አሳያችኋለሁ። ኃያላን ሰዎች በዝምታ የሚያጠኗቸው፣ በይፋ ግን የለም ብለው የሚክዷቸውን ሕጎች። ይህ ሞቲቬሽን አይደለም፣ ወይንም ስለ ስነ ምግባር አይደለም። ይህ የማይነኩ ሰዎች የአኗኗር መመሪያ ነው። ክፍል 1 የእውነታው መከፈል። ህብረተሰቡ ሰዎችን በሚያጽናኑ ውሸቶች በመመገብ በሕይወት ያቆያል። እንደ ጥሩ ሁንና ነገሮች ይሳካሉ፣ ለታታሪነት ሁል ጊዜ ዋጋ ይሰጣል፣ ወይንም ሁሉም ሰው በቅንነት ያምናል ያሉ ውሸቶች። ነገር ግን አቅም በምቾት ላይ አይመሰረትም፣ ይልቁንም በተጽዕኖ ላይ ነው የሚመሰረተው። ተጽዕኖ በትክክል እንዴት እንደሚሰራ ማጥናት ስትጀምሩ ተንኮለኛ ወይንም ክፉ እየሆናችሁ እንደሆነ ይነገራችኋል። ይህ ሆን ተብሎ የሚደረግ ነው፣ ምክንያቱም አለማወቅ ለመቆጣጠር ቀላል ስለሆነ ነው። የድርጅት መሪዎች ድርድርና የበላይነትን ያጠናሉ። ፖለቲከኞች አመለካከትንና ፍርሃትን ያጠናሉ። ጄኔራሎች ደግሞ ማታለልና መስዋዕትነትን ያጠናሉ። አማካኙ ሰው ግን ጥሩ ሁን፣ ታማኝ ሁን፣ ስርዓቱን እመን ይባላል። ይህ በጎነት ሳይሆን ታዛዥነት ነው። ታዛዥነት ደግሞ ትርፋማ ነው፣ ለእናንተ ግን አይደለም። ክፍል 2 የእውነት ሞት። ከተማርናቸው አደገኛ ውሸቶች አንዱ ሰዎች እውነት ፈላጊ ፍጡራን ናቸው የሚለው ነው። እነሱ ግን አይደሉም። ማኪያቬሊ ከዘመናት በፊት እንደጻፈው ሰዎች በእጃቸው ከሚነኩት ይልቅ በዓይናቸው በሚያዩት ይፈርዳሉ። ሰዎች እውነት የሆነውን አይመርጡም፣ ይልቁንም ትክክል እንደሆነ የሚሰማቸውን ይመርጣሉ። እውነታዎች ሰዎችን ክብር አያሰጡም። ታሪኮች፣ ምስሎች፣ ፍርሃትና የኑሮ ደረጃ ግን ያስከብራሉ። በሀቅ ተመስርተው እያንዳንዱን ክርክር አሸንፋችሁ፣ ነገር ግን በማህበራዊ ሕይወት ግን ልትሸነፉ ትችላላችሁ። ምክንያቱም እውነት ከስሜት ጋር ሲጋጭ ሀቅ ሁል ጊዜ ይሞታል። ይህንን የተረዳ ሰው መከራከርና ማብራራት ያቆማል። ይልቁንም አመለካከትን መቅረጽ ጀምራል። ትክክል መሆኑን አያረጋግጥም፣ ይልቁንም ሰዎች እሱ ትክክል እንደሆኑ እንዲሰማቸው ያደርጋል። ክፍል 3 የአዳኙ ሕግ። የኖረልና የጨዋነት ቋንቋዎችን ስታስወግዱ አንድ ጥንታዊ ሕግ ይቀየራል። ጠንካራ ይወስዳል፣ ደካማ ደግሞ ይወሰድበታል። ድክመት ገለልተኛ አይደለም፣ ይልቁንም ግብዣ ነው። አዳኞች ጥንካሬን ሳይሆን ታዛዥነትን ይፈልጋሉ። ዝናውን፣ ድንበሩንና ቤተሰቡን መከላከል የማይችል ሰው ደግ አይደለም፣ እሱ ሸክም ነው። ማኪያቬሊ ግልጽ ነበረ። ሁለቱንም መሆን ካልቻለ ከመወደድ ይልቅ መፈራት ይሻላል። ፍቅር ሁኔታዊ ነው፣ ይጠፋል፣ ይከዳል። ፍርሃት ግን ድንበርን ይከብራል። ግቡ ጨካኝ መሆን ሳይሆን ብቁ መሆን፣ አደገኛ መሆን፣ ነገር ግን ያንን ላለመጠቀም ዲሲፕሊን ያለው መሆን። ክፍል 4 የደግ ሰው ቅዠት። ደግ በመሆንና ጥሩ በመሆን መካከል ልዩነት አለ። ደግ ሰዎች ግጭትን ይሸሻሉ፣ ይሁንታን ይፈልጋሉ እና ስላሉ ብቻ ይቅርታ ይጠይቃሉ። ጥሩ ሰዎች ግን በጽኑ ይቆማሉ፣ ምቾት ማጣትን ይታገሳሉ እና ያለ ጥፋተኝነት ስሜት አይሆንም ይላሉ። ጥንካሬ የሌለው ደግነት ቸርነት አይደለም፣ በበጎነት የተሸሸገ ድክመት ነው። ሴቶች አያከብሩትም፣ መሪዎች አያምኑትም፣ አዳኞችም ይበለብዙታል። የታሪክ ታላቅ መሪዎች ለጋስ ነበሩ፣ ነገር ግን በስልጣናቸው ዋጋ አይደለም። መጀመሪያ ጥንካሬ ይመጣል፣ ደግነት ቀጥሎ ይመጣ ምርጫ ነው። ጉዳት የማድረስ አቅም ከሌላችሁ ጥሩነታችሁ ምንም ላይ ትርጉም የለው። ክፍል 5 ታማኝነት፣ እምነትና ውል። ታማኝነት መስጠት ሳይሆን ውል ነው። እውር ታማኝነት ክብር ሳይሆን ባርነት ነው። ጠንካራ ሰዎች ቁርጠኝነትን በልግስና ይሰጣሉ፣ ነገር ግን በማይመለስበት ጊዜ ለማቋረጥ ጨካኝ ናቸው። እምነት ድንጋይ ሳይሆን መስታወት ነው። የሚኖረው ሁለቱም ወገኖች ተጠቃሚ ሲሆኑ ብቻ ነው። ደካማ ሰዎች እምነትን ይለምናሉ፣ ጠንካራ ሰዎች ግን ይገነቡታል። እምነት በክፉ እጆች ውስጥ ሲወድቅ ማሰሪያ ገመድ ይሆናል። ክፍል 6 ዝና እንደ ጋሻ። ዝና የሌለው ሰው አስቀድሞ የሞተ ሰው ነው።
ዝናችሁ ጋሻችሁ ነው። በሌላችሁበት ቦታ ይከላከልላችኋል። ከመጠን በላይ ማጋራት ትክክለኛነት ሳይሆን ራስን ማጥፋት ነው። አቅም ስትራቴጂያዊ ዝምታን ይፈልጋል። ብዙ ሆናችሁ ለመታየት ከፈለጋችሁ ማማረር አቁሙና መፍትሄዎችን አቅርቡ። ጠቃሚ ሆናችሁ ለመታየት ከፈለጋችሁ ሁልጊዜ አትገኙ፣ ደበቅ በሉ። ኃያል ሆናችሁ ለመታየት ከፈለጋችሁ በሕይወታችሁ ላይ ተጽዕኖ ለሌላቸው ሰዎች ውሳኔያችሁን አታብራሩ። ሚስጥራዊነት ክብርን ይፈጥራል፣ ግልጽነት ግን ተግዳሮትን ይጋብዛል። ክፍል 7 የማያቋርጥ ጦርነት። ሰላም ቅዠት ነው። ግጭት አያበቃም፣ መልክ ይለዋውጣል እንጂ። ማኪያቬሊ እንዳስጠነቀቀው ጦርነትን ማስቀረት አይቻልም። ለጠላት አመቺ እስከሚሆን ድረስ ማዘግየት ብቻ ነው የሚቻለው። ብልህ ሰው በሰላም ጊዜ ይዘጋጃል፣ በጦርነት ጊዜ ይደማል። ወጥመዶችን ለማወቅ ቀበሮ ሁኑ፣ ጥቃትን ለመከላከል ደግሞ አንበሳ። አዳኞች ዝግጅትን ሲያዩ ሌላ ቦታ ይፈልጋሉ። መደምደሚያ፣ አንድ እነዚህን ህጎች ካወቃችሁ ወደ ኋላ መመለስ የለም። ፈገግታዎች በተለየ መልክ ይኖራቸዋል። በጎነት ስትራቴጂያዊ ይመስላል፣ ዝምታ ደግሞ ኃያል ይሆናል። ይህ እውቀት መሳሪያ ነው። ዲሲፕሊን ላለው ሰው ነፃነትን ይፈጥራል። እናንተ ከእንግዲህ ተላላኪ አይደላችሁ፣ ጨዋታውን ሜዳ ላይ ታያላችሁ። የጨዋታው ሜዳ አንድ የታያችሁት እናንተ የማትነኩ ትሆናላችሁ። ይህ ዓለምን የምታዩበት መንገድ ከቀየረው ሰብስክራይብ አድርጉ፣ ምክንያቱም አለማወቅ ውድ ነው። እናንተ የማትነኩ ትሆናላችሁ። ይህ ዓለምን የምታዩበት መንገድ ከቀየረው ሰብስክራይብ አድርጉ፣ ምክንያቱም አለማወቅ ውድ ነው።